ሰለላሁ ዐለይሂ ወሰለም በሰዕድ ንግግር ተደሰቱ። ወኔያቸውም ይበልጥ ተነሳሳ። ተጓዙ፣ አይዟችሁ፣ አላህ ከሁለት በጎ ነገሮች አንዱን እንደሚገጥመኝ ቃል ገብቶልኛል። በአላህ እምላለሁ ጣዖታውያን ይረፈረፉ ይታዩኛል አሉ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ከዛዕፈራን ተንቀሳቀሱ። አሷፊር በተባለ ቦታ አልፈውም ዶየህ የተሰኘችውን ቀይ ረግጠው የሃናንን ኮረብታ በስተቀኛቸው በመተው ከበድር አጠገብ ሲደርሱ ሰፈሩ። አላህ መልክተኛ ሰለላሁ ዐለይሂ ወሰለም ከዋሻ ውስጥ ባልደረባቸው ከአቡበከር ሲዲቅ ጋር በመሆን የቅኝት ተግባር ለማከናወን ከጦር ሰፈራቸው ተንቀሳቀሱ። በመካውያን ጦር ዙሪያ ቅኝት በማድረግ ላይ እያሉ ከአንድ የአረብ አዛውንት ጋር ተገጣጠሙ። ስለ ቁረይሾች፣ ስለ ሙሐመድና ስለ ባልደረቦቻቸው ጠየቁት። ለሁለቱም ጦሮች የጠየቁት ማንነታቸውን ለመደበቅ ነው። አዛውንቱም ማንነታችሁን ሳትነግሩኝ አልነግራችሁም አላቸው። መልእክተኛውም ከነገርከን እንነግርሃለን አሉት። እውነት ነውን አላቸው። አዎ አሉት። ሙሐመድና ባልደረቦቹ በዚህ ቀን ከመዲና እንደተነሱ ሰምቻለሁ። ወሬው እውነት ከሆነ ዛሬ እዚህ ቦታ ላይ ደርሷል። ቁረይሾች ደግሞ በዚህ ቀን ከመካ መነሳታቸውን ሰምቻለሁ። የተባለው እውነት ከሆነ ዛሬ እዚህ ቦታ ደርሰዋል በማለት ሁለቱም ሰራዊቶች የሚገኙበትን ቦታ ሳያዛንፍ ተናገረ። ከዚያም እናንተ እስከየት ናችሁ አላቸው። አላህ መልክተኛም ሰለላሁ ዐለይሂ ወሰለም ከውሃው ነን አሉትና ዞረው ሄዱ። አዛውንቱም ከውሃው ምንድነው? ከኢራቅ ውሃ ነውን በማለት ተናገረ። የዚያን ቀን ምሽት ስለ ጠላት ጦር ሁኔታ መረጃ ለማግኘት የመረጃ ሰዎችን በድጋሚ ላኩ። ለዚህ ተግባር በዋነኛነት 3 የሙሃጅር የጦር አበጋዞች ተመረጡ። አሊ ቢን አቢ ጣሊብ፣ ዙበይር ቢን አዋም እና ሰዕድ ቢን አቢ ወቃስ። ሌሎች ሰሃቦችም ታክለውላቸው ወደ በድር ውሃ ሄዱ። እዚያ ሲደርሱ ለመካ ጦር ውሃ የሚቀዱ 2 አገልጋዮችን አገኙ። ይዘውም በአላህ መልክተኛ ሰለላሁ ዐለይሂ ወሰለም ፊት አቀረቧቸው። ሶላት ውስጥ ነበሩ። ማንነታቸውን ጠየቋቸው። ለቁረይሽ ጦር ውሃ ቀጂዎች መሆናቸውን ተናገሩ። ምላሻቸውን አልወደዱትም። የአቡ ሱፊያን አገልጋዮች ቢሆኑ ይመኙ ነበር። ቅፍለቱን እናገኘዋለን የሚል ተስፋቸው አልተሟጠጠም ነበር። እናም ጠንከር አድርገው መቷቸው። ሁለቱም ምርኮኞችም የአቡ ሱፊያን አገልጋዮች ነን ለማለት ተገደዱ። አላህ መልክተኛ ሰለላሁ ዐለይሂ ወሰለም ሶላታቸውን ሲያጠናቅቁ የሰሃቦችን ድርጊት በመንቀፍ እውነት ሲናገሩ መታችኋቸው፣ ሲዋሹ ተዋቸዋቸው። በአላህ እምላለሁ እነርሱ የቁረይሾች ወገን ናቸው አሉ። ስለ ቁረይሾች ጦር ንገሩኝ በማለትም ጠይቋቸው። በታችኛው አቅጣጫ ከሚታየው ኮረብታ በስተጀርባ ናቸው አሉ። ቁጥራቸው ስንት ይሆናል ሲሉም ጠየቁ። ብዙ ናቸው አሉ። ዝግጅታቸውስ አሉ። አናውቅም በማለት መለሱ። በየቀኑ ስንት ግመል ያርዳሉ በማለትም ጠየቁ። አንድ ቀን 9 አንድ ቀን 10 በማለት አስረዱ። በዚህ ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ከ900 እስከ 1000 ይሆናሉ አሉ። ከቁረይሽ ባላባቶች ውስጥ ማን አሉ ሲሉም ጠይቋቸው። የኢብን ሙጊራህ ልጆች ዑትበትና ሸይበት፣ አበል በኸተሪል ሐሺሚ፣ ሐኪም ቢን ሂዛም፣ ነውፈል ቢን ቁወይሊድ፣ ሐሪስ ቢን አሚር፣ ጡዓይመት ቢን ዓዲ፣ ነድር ቢን አልሐሪስ፣ ዘማዓት ቢን አልአስወድ፣ አቡ ጀህል ቢን ሂሻምና ኡመያ ቢን ኸለፍ ከጠቀሷቸው ስሞች መካከል ነበሩ። አላህ መልክተኛ ሰለላሁ ዐለይሂ ወሰለም ወደ ሰዎች ዞሩና እነሆ መካ የአብራኳን ክፋይ ወደ እናንተ ወርውራለች አሉ። አላህ በዛ ሌሊት አንድ ጊዜ አዘነበ። ይህ ዝናብ ለጣዖታውያን መከራ ነበር። ወደፊት እንዳይራመዱ ከለከላቸው። ለሙስሊሞች ደግሞ ጸጋ ነበር። በእርሱ አጸዳቸው፣ የሰይጣንን ርክሰት አስወገደላቸው። በዝናቡ አማካይነት መሬቱ ተያያዘ፣ አሸዋው ጠነከረ፣ እግሮቻቸው ጸኑ፣ ቀልቦቻቸውም ተሳሰሩ። የጣዖታውያን ጦር ከበድር ውሃ ቀድሞ ደርሶ ውሃ እንዳይከለክላቸው በመስጋት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ጦራቸውን ፈጥነው አንቀሳቀሱ። ምሽት ላይም ከበድር ውሃ ዝቅ ብለው አረፉ። በዚህ ጊዜ ኸባብ ቢን ሙንዚር እንደ ወታደራዊ ባለሙያ አስተያየት ለመስጠት ተነሳ። አላህ መልክተኛ ሆይ ይህን ቦታ የመረጡት በአላህ ትዕዛዝ መሰረት ማለትም አላህ እዚህ እንዲሰፍሩና ወደ ኋላም ሆነ ወደፊት ንቅንቅ እንዳይሉ ስላዘዘውት ነው ወይስ በግል አስተያየቱ ለጦር ስልትና ስትራቴጂ ብለው ያደረጉት ነው በማለት ጠየቃቸው። እርሳቸውም የለም የግል እይታና ለጦር ስልትና ስትራቴጂ ስላደረኩት ነው አሉት። አላህ መልክተኛ ሆይ ይህማ ከሆነ ጥሩ መስፈሪያ አይደለም። ከጠላት አጠገብ ከሚገኝ ውሃ ጥግ እስክንደርስ ድረስ እንጓዝ። እርሱን አስቀርተን ከእርሱ ጀርባ ያሉትን የውሃ ጉድጓዶች በሙሉ እንድፈናቸው። የውሃ ማቆሪያዎችን በመገንባትም ውሃ እንምላቸው። ይህ ሲሆን እኛ እየጠጣን እነርሱ ግን እየተጠሙ እንዋጋለን አላቸው። እሳቸውም ጥሩ ብለሃል አሉት። ሰራዊታቸውንም ይዘው ከጠላት ቅርብ ወደ ሆነው ውሃ ገሰገሱ። እኩለ ሌሊት ላይም ደረሱ። የውሃ ማቆሪያዎችንም በመገንባት ውሃ ሞሉ። ሌሎች ጉድጓዶችንም ደፈኑ።
ሙስሊሞች ከውሃው አጠገብ ከሰፈሩ በኋላ ሰዕድ ቢን ሙዓዝ ለነብዩ ሰለላሁ ዐለይሂ ወሰለም ጊዜያዊ ማዕከልና ድንኳን እንዲተከል ሐሳብ አቀረበ። ያልተጠበቀ ነገር ቢከሰትና በሙስሊሞች ላይ ሽንፈት ቢደርስ የእርሳቸው ህይወት ከአደጋ ላይ እንዳይወድቅ በማሰብም እንዲህ አለ። አላህ ነብይ ሆይ እርስዎ የሚቀመጡበት ድንኳን እናዘጋጅሉ። ፈረሱን ዝግጁ አድርገን ካጠገቦ እናቁሙ። ከጠላት ጋር ስንፋለም አላህ ድል ከለገሰን መልካም ሆነ። ውጤቱ ተቃራኒ ከሆነ ግን ፈረሱን ጋልበው ከኛ ኋላ ወዳሉ ወገኖቻችን ይሸሻሉ። አላህ ነብይ ሆይ እኛ ለእርሶ ካለን ፍቅር ይበልጥ የሚወዱት ሰዎች መዲና ውስጥ ቀርተዋል። ለጦርነት መዘጋጀቱን ቢያውቁ ኖሮ ወደ ኋላ አይቀሩም ነበር። አላህ በእነርሱ አማካይነት ጥበቃ ያደርግልዎታል። ለእርሶ ፍጹም ታማኝ ናቸው። ከእርሶ ጋር ይታገላሉ። አላህ መልክተኛ ሰለላሁ ዐለይሂ ወሰለም አወደሱት፣ ዱዓም አደረጉለት። ሙስሊሞች ለነብዩ ሰለላሁ ዐለይሂ ወሰለም ከውጊያው መስክ በስተሰሜን ምስራቅ በኩል ከሚገኝ ጉብታ ላይ ሆነው የጦርነቱን ሂደት ይመሩ ዘንድ ድንኳን ተከሉላቸው። በድንኳናቸው ዙሪያ ተሰልፈው ጥበቃ ያደርጉላቸው ዘንድም በሰዕድ ቢን ሙዓዝ የሚመራ የአንሷር ወጣቶች ቡድን ተመረጠ። ከዚያም መልክተኛው ሰለላሁ ዐለይሂ ወሰለም ጦራቸውን ማዘጋጀት ጀመሩ። ወደ ጦርነቱ መስክ በማምራት በእጃቸው እያመላከቱ ነገ በአላህ ፈቃድ ይህ የእገሌ መሞቻ ስፍራ ነው፣ ይህ ደግሞ የእገሌ መሞቻ ስፍራ ነው በማለት ተነበዩ። ከአንዲት ዛፍ አጠገብም ሲሰግዱ አደሩ። ሙስሊሞች ይበልጥ ተረጋግተውና መጪው ጊዜ ብሩህ ሆኖ እየታያቸው ዕለቱን አሳለፉ። እምነትና ጽናታቸው ጨመረ። ሲነጋ የአምላካቸውን ብስራት በአይናቸው ለማየት በተስፋ ስሜት ተሞልተው በቂ ረፍት አደረጉ። አላህ እንዲህ ብሏል። إذ يغشيكم النعاس أمنة منه وينزل عليكم من السماء ماء ليطهركم به ويذهب عنكم رجز الشيطان وليربط على قلوبكم ويثبت به الأقدام ከእርሱ የሆነን ሰላም ሊለግሳችሁ በእንቅልፍ በሸፈናችሁ ጊዜ እንዲሁም በእርሱ ሊያጸዳችሁ የሰይጣንንም ጉትጎታ ሊያስወግዱላችሁ ለልቦቻችሁም ጥንካሬን ሊያጎናጽፍና እግሮቻችሁንም ውጊያ ላይ ሊያጸና ከሰማይ ውሃን ባወረደ ጊዜ የሆነውን አስታውስ። ሱረቱል አንፋል አንቀጽ 11። ይህ ሌሊት በሁለተኛው ዓመተ ሂጅራ ረመዳን 17 ቀን ጁማዓ ሌሊት ወይም ሐሙስ ለጁማዓ ነበር። ለዘመቻ የወጡት በዚሁ ወር በ18ኛው ወይም በ12ኛው ቀን ነው። ቁረይሾች በበኩላቸው ሌሊቱን በሌላኛው አቅጣጫ በጦር ሰፈራቸው አሳለፉ። ሲነጋ ሰራዊታቸውን ይዘው ወደ በድር ሸለቆ አቀኑ። ከፊሎቹ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ አስቆፈሩት ጉድጓድ አመሩ። አላህ መልእክተኛም ሰለላሁ ዐለይሂ ወሰለም ተዋቸው ይጠጡ ሲሉ አዘዙ። ያን ውሃ የጠጡ ጣዖታውያን ከአንደኛው በስተቀር ሁሉም በጦርነቱ ተገደሉ። ከሞት የተረፈው ሐኪም ቢን ሐዘም ብቻ ሲሆን እርሱም በኋላ ላይ ሰለመ። ጥሩ ሙስሊምም ሆነ። ሲምልም በዚያ በበድር ዕለት ከሞት ባተረፈኝ ጌታ እምላለሁ ነበር የሚለው። ቁረይሾች ከማረፊያቸው ደርሰው ሲረጋጉ ኡመይር ቢን ወህብ አልጀምሂ የተባለውን ሰው የመዲናውን ጦር አቅም ያጠና ዘንድ ላኩ። ኡመይር በፈረሱ የሙስሊሞችን ሰፈር ዞሮ ተመለሰና 300 አካባቢ ይሆናሉ፣ ሌላ የደጀን ኃይል ይኖራቸው እንደሆነ ግን ለማወቅ ጥቂት ጊዜ ስጡኝ አለ። በሸለቆው በኩል እስከ ሩቅ ስፍራ ድረስ ሲያሰስ ቆይቶ ምንም ነገር አላገኘም። ተመለሰና ምንም ነገር አላገኘሁም፣ ግና ቁረይሾች ሆይ መከራ ሞትን ያመጣል። የእስሪብ ግመሎች ትኩስ ሞት ተሸክመዋል። ከሰይፋቸው ውጪ መጠጊያና መሸሻ የሌላቸው ሰዎች ናቸው። በአላህ እምላለሁ ሳይገድል የሚሞት ከመካከላቸው አይኖርም። ከመካከላችን አውራዎቻችንን ከገደሉብን ከዚያ በኋላ ህይወት ጣዕም አይኖራትም አላቸው። በዚህ ጊዜ ለጦርነት ጉጉት ያደረበትን አቡ ጀህልን በመቃረን ያለ ውጊያ እንመለስ የሚል አስተያየት ከጦሩ መሃል ጎለበተ። ሐኪም ቢን ሐዝም ከኡትበት ቢን ረቢዓህ ዘንድ መጣና አበል ወሊድ ሆይ የቁረይሾች ባላባትና አለቃ ነህ፣ ሰዎች ይታዘዙሃል። ዘላለም ስትወሳበት የምትኖረውን በጎ ድርጊት ላመላክትህን አለው። ምንድነው እሱ ሲል ጠየቀ። ሰዎችን ይዘህ ተመለስ፣ የወዳጅህን የአምር ቢን ሀድረሚን የደም ካሳም ተሸከም አለው። አምር በነኽላህ ዘመቻ ጊዜ መገደሉ ይታወሳል። ኡትባም ይህን አደርጋለሁ፣ ግና አንተ ዋስትና ትሆነኛለህ። አምር ወዳጄ ስለሆነ የደም ካሳውም የጠፋ ንብረቱም እኔን ይመለከታል። አቡ ጀህል ዘንድ ሂድና አማክረው፣ የሰዎችን ጉዳይ ከእርሱ ሌላ የሚያበላሽ አለ ብዬ አላስብም አለው። ከዚያም ኡትባ ከሰዎች መሃል ቆምና ቁረይሾች ሆይ በአላህ እምላለሁ ከሙሐመድና ከባልንጀሮቹ ጋር ጦርነት በመግጠም የምታገኙት በጎ ነገር የለም። በአላህ እምላለሁ ብታሸንፉት ትርፋችሁ የአጎትና የአክስት ልጅ
የዘመዳሞች መገዳደል ብቻ ስለሚሆን ትነወራላችሁ። ስለሆነም ተመለሱ። በሙስሊሞችና በአረቦች መካከል ጣልቃ አትግቡ። ካሸነፉት የምትፈልጉት ተፈጸመ፣ ካልሆነም ራሳችሁን ለአደጋ ማጋለጥ ቀረላችሁ በማለት ተናገረ። ሐኪም ቢን ሐዝም ከአቡ ጀህል ዘንድ ሄደ። አቡ ጀህል ጥሩራውን እያዘጋጀ ነበር። አቡል ሐከም ሆይ ከኡትበት ተልኬ ነው በማለት መልእክቱን ነገረው። አቡ ጀህልም በአላህ እምላለሁ ኡትበት ይህን ያለው አምኖበት ሳይሆን ሙሐመድንና ባልንጀሮቹን ባየ ጊዜ ፍርሃት አድሮበት ነው። አላህ በእኛና በሙሐመድ መካከል አንዳች ውሳኔ እስኪያወርድ ድረስ ፈጽሞ አንመለስም። ከመካከላቸውም ልጁ ይገኛል። በዚህ ምክንያት ያስፈራራችኋል አለ። የኡትበት ልጅ አቡ ሁዘይፋ ቀደም ብሎ መስለሙ ይታወቃል። ኡትበት የአቡ ጀህልን መልስ ሲሰማ ከኔና ከእርሱ ማን እንደፈራ ያያል አለ። አቡ ጀህል ይህ ተቃራኒ ሀሳብ እንዳይስፋፋ በመስጋት ፈጥኖ ወደ አሚር ቢን አልሐድረሚ መልእክት ላከበት። በአብደላህ ቢን ጀህሽ ቃኝ ቡድን የተገደለው የአሚር ቢን አልሐድረሚ ወንድም ነው። መልእክቱ እንዲህ የሚል ነበር። ወዳጅህ ኡትባ ሰራዊቱ እንዲመለስ ይፈልጋል። ዳመኞችህን በአይንህ አይተሃል። ቁምና ቃል ኪዳንህንና የወንድምህን መገደል አስታውሳቸው አለው። አምር ቆምና ወይኔ አምር ሲል ጮኸ። ሰዎች ቁጭታቸው ተነሳሳ። ለመዋጋትም ወሰኑ። ባሉበት ክፋት ያላቸው እምነት የበለጠ ጸና። በዚህ አኳኋን ኡትበት ለሰዎች ያቀረበውን ሀሳብ አቡ ጀህል አከሸፈው። ስሜት ጥበብን አሸነፈ። የተቃውሞ ሀሳብም ያለ ፋይዳ እንደ ጉም ተበተነ። ጣዖታውያን ሲገለጹና ሁለቱ ኃይሎች ሲተያዩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። አላህ ሆይ ቁረይሾች ከነ ትዕቢትና ኩራታቸው አንተን ለመቀናቀንና መልእክትህን ለማስተባበል እነሆ ታድመዋል። አላህ ሆይ ቃል የገባህልኝን ድል ስጠኝ። አላህ ሆይ ሽንፈትን አከናንባቸው። ኡትበት ቢን ረቢዓህ ከወገኖቹ መሃል ከቀይ ግመል ላይ ሆኖ ሲመለከቱትም ከመካከላቸው በጎ ሰው በቀይ ግመል ላይ የተቀመጠው ብቻ ነው፣ እርሱን ከታዘዙ ቀኑን መንገድ ይይዛሉ በማለት ተናገሩ። የሙስሊሞችንም ረድፍ ማስተካከል ጀመሩ። በዚህ ሂደት ላይ እያሉ አንድ የሚገርም ነገር ተከሰተ። ረድፍ የሚያስተካክሉበት እንጨት በእጃቸው ይዘው ነበር። ሰዋድ ቢን ገዝለህ ከረድፉ ወጣ ብሎ ስለነበር ሰዋድ ሆይ ሰልፍህን አስተካክል በማለት በእንጨቱ ሆዱን ወጋ አደረጉት። የአላህ መልክተኛ ሆይ አሳመሙኝ፣ ብድሬን እመልስ ዘንድ ይፍቀዱልኝ አላቸው። ሆዳቸውን ገለጡና ብድርህን መልስ አሉት። ሰዋድ አቀፋቸውና ከሆዳቸው ላይ ሳማቸው። ለምን እንዲህ አሰብክ በማለት ጠየቁት። የአላህ መልክተኛ ሆይ እነሆ ለውጊያ ተሰልፈናል። ምናልባትም በዚህ ውጊያ ልሞት ስለምችል ከእርሶ ጋር ባለኝ ግንኙነት የመጨረሻ ቅጽበት ቆዳዬ የእርሶን ቆዳ እንዲነካ ፈለግኩ አላቸው። መልካም እድል እንዲገጥመው ዱዓ አደረጉለት። የሰራዊቱን ረድፍ አስተካክለው ከጨረሱ በኋላ የመጨረሻ ትዕዛዝ ሳይተላለፍላቸው በፊት ውጊያ እንዳይጀምሩ ለወታደሮቻቸው ጥብቅ ትዕዛዝ አስተላለፉ። ከዚያም እንዲህ ሲሉ ልዩ ልዩ የጦርነት መመሪያዎችን ሰጡ። በዝተው ሲያጠቋችሁ ብቻ አስወንጭፉ፣ ቀስቶቻችሁንም ቆጥቡ፣ ካልከበቧችሁ በቀር ሰይፍ አትምዘዙ። ከዚያም አቡበከርን አስከትለው ወደ ድንኳናቸው ተመለሱ። በሰዕድ ቢን ሙዓዝ የሚመራው የጥበቃ ቡድን ከድንኳኑ በር ላይ ሆኖ የጥበቃ ተግባሩን ቀጠለ። በጣዖታውያን በኩልም አቡ ጀህል እንዲህ ሲል ጸለየ። አላህ ሆይ ሙሐመድ ዝምድናችንን የበጣጠሰ የማናውቀውን ነገር ይዞ የመጣ ስለሆነ ሽንፈት አከናንበው። አላህ ሆይ ዛሬ ከአንተ ዘንድ ይበልጥ ተወዳጅ የሆነውን እርዳ። አላህ ይህን በማስመልከት የሚከተለውን የቁርአን አንቀጽ አወረደ። ተስተፍቲሑ ፈቀድ ጃአኩም ልፈትሕ ወኢን ተንተሁ ፈሁወ ኸይሩን ለኩም ወኢን ተዑዱ ነዑድ ወለን ትግኒየ ዐንኩም ፊአቱኩም ሸይአን ወለው ከሱረት ወአነ አላህ መዐል ሙእሚኒን። ከሃዲያን ሆይ በፍትህ ይፈርድ ዘንድ አላህን ተጠይቁ ነበር። እነሆ ፍትሃዊ ፍርዱ መጣላችሁ። መልእክተኛውን ከመውጋት ብትታቀቡ ለእናንተ መልካም ይሆናል። ግና ወደ ጥቃት ከተመለሳችሁ እኛም ዳግም ድልን እናጎናጽፈዋለን። ሰራዊታችሁም የቱን ያህል ቢበዛም ቅንጣት አይፈይዳችሁም። አላህ ከአማኞች ጋር ነውና። አልአንፋል አንቀጽ 19። የጦርነቱ የመጀመሪያ ማገዶ አስወድ ቢን አብዱል አሰድ አልመኽዙሚ ነበር። እኩይና ባህሪው የከፋ ሰው ነበር። አላህ እምላለሁ ከጉድጓዳቸው እጠጣለሁ ወይም አፈርሰዋለሁ አለያም በሂደቱ ላይ እሞታለሁ እያለ ከረድፉ ወጣ። ወዲያውም ከሙስሊሞች ወገን ሐምዛ ቢን አብዱል ሙጠሊብ ወጡ። ሁለቱ ተገናኝተው ተፋለሙ። ሐምዛ ከባቱ ላይ መቱት። እግሩ በደም ተለወሰ፣ በጀርባውም ወደቀ። ከጉድጓዱ አጠገብ ደርሶ ነበር። መሐላውን ለመፈጸም ሲል እየተንፏቀቀ ሄዶ ጥቂት ተጎነጨ። እዚያው ባለበት ሐምዛ ለሁለተኛ ጊዜ መተው ገደሉት። ይህ ግድያ የጦርነቱን እሳት አቀጣጠለው። ከቁረይሽ ምርጥ ፈረሰኞች መካከል ሶስቱ ወዲያውኑ ለግጥሚያ ወጡ። የአንድ ቤተሰብ አባላት ነበሩ። እነርሱም የረቢዓ ልጆች ኡትበትና ሸይባ። እንደ
እንደዚሁም ወሊድ ቢን ዑትባህ ናቸው። ከረድፋቸው ተነጥለው በመውጣት የሁለትዮሽ ግጥሚያ ጠየቁ። ከሙስሊሞች ወገን 3 የአንሷር ወጣቶች ማለትም የሐሪስ ልጆች አውስና ሚዓውዝ እንደዚሁም አብደላህ ቢን ረዋሃ ወጡላቸው። እናንተ እነማን ናችሁ ሲሉ ጠየቁ። የአንሷር ሰዎች ነን አሏቸው። ብቻዎቻችንን አስወጡልን፣ ከእናንተ ጋር ጉዳይ የለንም፣ ያጎቶቻችንን ልጆች ነው የምንፈልገው አሉ። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዑበይደት ቢን አልሐሪስን ሐምዛን እና አልይን ወደፊት እንዲወጡ አዘዙ። ወጥተው ወደ እነርሱ ሲቀርቡ እነማን ናችሁ በማለት ጠየቁ። ስማቸውን ነገሯቸው። እናንተስ አቻዎቻችን ናችሁ አሉ። ዑበይዳ እድሜው ገፋ ያለ ሲሆን ዑትበት ቢን ረቢአህን፣ ሐምዛ ሸይባህን፣ አሊ ወሊድን ፍልሚያ ገጠሙ። ሐምዛና አሊ ተፋላሚዎቻቸውን ወዲያው ነው ገደሉ። ዑበይዳ ግን ከተፋላሚው ጋር በአንድነት ሰንዝረው ሁለቱም ተመታቱ። ወዲያውንም አሊይና ሐምዛ ፈጥነው በመሄድ ባላጋራውን ገደሉለት። ዑበይዳህንም ተሸክመው ወሰዱት። እግሩ ተቆረጠ። አንዲት ቃል ሳይተነፍስ ቆይቶ ከበድር ውሎ ከ4 ወይም ከ5 ቀናት በኋላ ሙስሊሞች ወደ መዲና በመመለስ ላይ ያሉ ሶፍራ ከተባለ ቦታ ላይ ሲደርሱ ሞተ። ተከታዩ አንቀጽ እነርሱን በማስመልከት እንደወረደ አሊ ቢን አቢ ጣሊብ በመሐላ አረጋግጠዋል። ذان خصمان اختصموا في ربهم فالذين كفروا قطعت لهم ثياب من نار يصب من فوق رؤوسهم الحميم እነዚህ በጌታቸው ጉዳይ የተከራከሩ ሁለት ባለጋራዎች እነዚያ የካዱት የእሳት አልባሳት በልክ ተቆርጦላቸዋል፣ ከራሶቻቸው ላይም የፈላ ውሃ ይንቧቧባቸዋል። አልሐጅ አንቀጽ 19 የሁለትዮሽ ፍልሚያው ለቁረይሾች መጥፎ ጅማሬ ነበር። 3 ምርጥ ፈረሰኞቻቸውን እና መሪዎቻቸውን በአንድ ጊዜ አጡ። ይህም ቁጣቸውን አቀጣጠለው። እናም ሁሉም በአንድነት ሙስሊሞችን አጠቁ። ሙስሊሞች በበኩላቸው የአምላካቸውን እርዳታ አጥብቀው ከጠየቁና ወደ እርሱ ከተዋደቁ በኋላ ባሉበት ቦታ ጸንተው አሐዱን አሐድ አላህ አንድ ነው እያሉ የጣዖታውያንን ተከታታይ ጥቃት በመመከት ከባድ ኪሳራ አደረሱባቸው።